በመከራ መካከል ያለፈች ሴት አይምሮዋ፣ ሰውነቷ፣ ስሜቷ ጠንካራ ነው። ኬክ እየላሰች ካደገች ሴትና በመከራ ውስጥ ካደገች ሴት የትኛዋ ትሻላለች? ኦፍኮርስ ይታወቃል። በኬክ ያደገች ሴት ጉንጯ፣ ፊቷ ያምራል፣ ጉንጯ ያምራል። በተለይ ቆንጆ ብቻ የምትወዱ ሰዎች አላችሁ። ዛሬ በደንብ ጥሩ መልእክት ለእናንተ አለኝ። ንብ ያምራል፣ ያስጠላል? ያስጠላል። ፍሬውስ? አዎ መልክ ላይ ተከተክላችሁ ቁጭ ያላችሁ ሰዎች ምናልባት እናንተ መልክ ስለሌላችሁ ሊሆን ይችላል። አንድ ሴት አጭር ብትሆን የሷ ስራ ነው የእግዚአብሔር ስራ ነው? በደንብ መልሱልኝ። የማን ስራ ነው? እሷን አጭር ብለህ መተቸት እግዚአብሔርን መተቸት፣ የእግዚአብሔርን ስራ መተቸት። ከጊዜያት በኋላ ውፍረት ቢመጣ ሰውነቷን ብታጣ የእግዚአብሔር ስራ ነው የሷ ስራ ነው? የማን ስራ? አንድ ወንድ ጸጉሩ ገብቶ እዚህ ጋር ቢደርስ የሰው ስራ ነው የእግዚአብሔር ስራ? አጭር ቢሆን የሱ ስራ ነው የእግዚአብሔር ስራ? ፊቱ ወደዚህና ወደዛ ቢሆን አፍንጫው መነጽር ማያስቀምጥ ቢሆን የሱ ስራ ነው የእግዚአብሔር ስራ? ምንም ማያስቅም የሰው ነው የእግዚአብሔር ስራ? የእግዚአብሔር ስራ። አዎ በአርአያ እግዚአብሔርን የተፈጠርነው ሁላችንም ቆንጆዎች ነን ወገኖች። ይሄ ለማስመሰል አይደለም። አንዳንድ ሰዎች ፊት ያያሉ፣ ያ የእግዚአብሔርን ስራ መፈታተን ነው። የማንን ስራ? የማንን ስራ? እግዚአብሔርን ስራ። ማንም ቆንጆ ቢሆን ይጠላል እንዴ? እኔ ቆንጆ ብሆን ደስ አይለኝም? አንቺ ብትሆኚ ደስ አይልሽም? በደንብ በይ። አዎ በይ። አዎ የማን ስራ ነው? ሁላችንም በአርአያ እግዚአብሔርን የተፈጠርነው። ረዘመች እንዳትል፣ አቃቂር እንዳታወጣ፣ አጠረችም እንዳትል። ቅዱስ ዮሐንስ አፈወርቅ የሰው ልጅ ትዳርን ሲያስብ ፊቷን ሳይሆን የሚያምር መንፈሷን ማሰብ እንዳለበት በተደጋጋሚ ይናገራል። የሚያምር ነፍሷን ተመልከት። ንፊቷ አያምርም ይላል ዮሐንስ አፈወርቅ፣ ፍሬዋ ግን ይጣፍጣል። ምኗ ይጣፍጣል? ምኗ ይጣፍጣል? አዎ ሀብታም ካልሆነ ደስ የማይላችሁ ሰዎች ካላችሁ በደንብ ትኩረት አድርጉ። እሺ አዎ ሁሉ የማን ስራ ነው? እንደዚህ በሂሳብ የሚሄዱ ሰዎች ደግሞ መልክ፣ ቁመና፣ ሀብት ሄዱ መቼም ቢሆን የተባረከ ትዳር አያገኙ። የተባረከ ትዳር አያገኙ። ይሄ ሀብታም የሚያባርሩ ቆንጆ የሚያባርሩ ሰዎች መቼም የተባረከ ትዳር አያገኙ። ሰውን በሰውነቱ እስኪ በሉ፣ ሰውን በሰውነቱ በምንነቱ። አዎ በመከራ መካከል የተፈተነ ባህሪ ይልና የተፈተነ ባህሪ ደግሞ ተስፋ ማድረግን። በመከራ ስትፈተን የተፈተነ የሚያምር ጸባይ ነው። ከዛ ትሁት ትሆናል። ምን ትሆናል? በብዙ ነገሮች መካከል ያለፈች ሴት ትንሽ ራሷን ዝቅ ታደርጋለች። ያንተን እግር ለማጠብ ጉዳዩ አይሆንም። አለበለዚያ እግር እንዳለ ራሱ ትዝ አይላትም። አዎ ትዝም አይላትም። እግር እንዳለ ራሱ እግር እንዳለሽም እንደሚርብሽም ትዝ አይለውም። ለምን? አይቶ የገባው ፊቷን ነው። ይሄ ፊቷ ደግሞ አንዳንዴ ወደዚህ ይሆናል፣ አንዳንዴ ከንፈሯ ይሄን ያክላል። አዎ ውበትን ተማምናችሁ ሳይሆን ልብን። ምንን ወገኖቼ? ምንን ተማምናችሁ? ወጣቶች ካላችሁ ከነዚህ 10 ነገር የተባረከ ህይወት፣ ቅድም ያልኳችሁ የተረጋጋ ሰላም ያለው እረፍት ያለው ህይወት የምትፈልግ ከሆነ በደንብ ስማ። ከ10 እስከ 20 ውስጥ ያላችሁ፣ ከ20 እስከ 30 ውስጥ ያላችሁ፣ ከ30 ደግሞ እስከ 40 እና እስከ 50 ውስጥ ያላችሁ በደንብ ተከታተል። ሰላም ያለው፣ ደስታ ያለው፣ እረፍት ያለው፣ መረጋጋት ያለው፣ ምስጋና ያለው ህይወት መገንባት ከፈለጋችሁ ከኃጢአት ራሳችሁን ከምን በደንብ ወደ ውስጣችሁ እንዲገባ በደንብ በሉ። ከምን ራስን መጠበቅ? ከምን ኃጢአት? ከዝሙት ሊሆን ይችላል። ድርጅታችሁ፣ ወጣትነታችሁ እየተበላሸ እንዳይሄድ የምትፈልጉ ከሆነ ከዝሙት ራሳችሁን ጠብቁ። ዝሙት የሚሰራ ሰው ስጋውን በእሳት እንደሚያቃጥል ሰው ይላል። ድርጅት እየከሰረ ይመጣል። ዝሙት የምትሰራ ከሆነ ስልጣን አይን ያየ ከእጅ እየወጣ ይመጣል። ምን ስትሆን? ዘማዊ ስትሆን፣ ኃጢአተኛ ስትሆን መልክ እየጠፋ ቁመና እየጠፋ ጤና እየጠፋ ይመጣል። እኔ አይደለም መጽሐፍ ቅዱስ ነው የሚለው። ሶምሶን ትልቅ ኃይል ያለው በአህያ መንጋጋ ሺውን የጣለ እግዚአብሔር ክብሩን የገለጠበት ትልቅ ሰው ነበር። አንድ ሴት ወደደ። እግዚአብሔር የፈቀደውን ሳይሆን እግዚአብሔር ያልፈቀደውን አደረገ። አይኑን ወቅተው ከገዛ አይኑን በወስፌ እስከሚያወጡ ድረስ መከራ ደረሰበት። ምን ደረሰበት? በምን ምክንያት? በዝሙት ምክንያት። እግዚአብሔር ግን መሐሪ ነው።
1000 ሰዎች ምናምን የሆኑ ትልቅ አዳራሽ ላይ አይኑ ወላልቆ ተሰባብሮ ቁጭ ብሎ እግዚአብሔርን ምሕረት ለምኖ እግዚአብሔር አንድን ብላቴና እባክን የቤቱን ምሰሶ አስይዘኛለሁ ምሰሶውን ያዘ እግዚአብሔርን ምሕረትን ለምኖ ያንን ምሰሶውን ነቀነቀው ሺዎቹን በዛ አዳራሽ ውስጥ ጣላቸው እግዚአብሔር ክብሩን መለሰለት ምኑን መለሰለት እግዚአብሔር አንዴ አለው ስትሉ ሰበር ያደርጋቸዋል ምን ያደርጋል ናቡከደነጾር አለው ብሎ በጣም ራሱን ሲሰቃቀል እግዚአብሔር አውሬ አድርጎ በረሃ አስገባው ወደ ጫካ ከ7 ዓመት በኋላ እግዚአብሔር ልቤን መለሰልኝ እስኪ በሉ ምንን መለሰልኝ እግዚአብሔር ልባችንን ይመለሰልኝ እኔ ከልቡ ጋር ያለው ሰው ማለት አልችልም እኔ ራሴ ከልቤ ጋር አይደለም እግዚአብሔር ልባችንን ይመለሰልኝ ምናችንን ከኛ ጋር ነው ብላችሁ ታምናላችሁ አይደለም ያንተ ልብ ያለው ካንተ ጋር ይመስላል አዲስ ልብ ሰጣቸው ይሄን የድንጋዩን ልብ ከናንተ ነቅዬ አዲስ የሥጋ ልብ ሰጣቸው አዲስ ልብ እግዚአብሔር ይስጠን ሰው መውደቅ የሚጀምረው ኃጢአት ማብዛት ሲጀምር ዝሙቱን ውሸቱን ማስመሰሉን ሐሜት ኃጢአት ነው አይደለም ትልቅ ኃጢአት ነው መጽሐፍ ቅዱስ ባልንጀራውን የሚያማ የእግዚአብሔርን ሕግ ያማል እስኪ ከኔ ጋር በሉ ባልንጀራውን የሚያማ የእግዚአብሔርን ሕግ ያማል የማንን ሕግ ባሏን የምታማሴ ወንድሙንም ያማ ባልንጀራውንም ያማ የባልንጀራውን መውደቅ የሚፈልግ የሱን ውርደት የሚፈልግ ትልቅ ኃጢአት ነው አይደለም ስለዚህ ከኃጢአት ራስን መጠበቅ ከዛ ቀጥሎ ያለው ደግሞ ውጫዊ ውበትን ብቻ ምን ማለት አለማየት ሁሉም ለእግዚአብሔር ቆንጆ ነው ቢያንስ አስተዋይነቷን አጣራ ምንነቷን አጣራ አስተዋይነቷን እግዚአብሔርን መፍራቷን ለመታረም መልክ ስጠይ ሞያ ከየት እማራለሁ እንደው ትማራለች ግን እሱ ለሷ አንተው ስለዚህ ውስጣዊ ውበትን አይናችሁ ፍለፊት ካለው ይልቅ በተለይ ሚዲያ የምትከታተሉ ሰዎች እንደው በሚሊዮን የሚቆጠሩ ሴቶች ቆሞ እየቀሩ ያሉት ሀብታምና ቆንጆ ፍለጋ ነው ቆንጆ ከሆነ ጸባይ ከሌለም ችግር የለም ሀብታም ከሆነ መልክም ቁመትም ባይኖረው ችግር የለም እንደውም ከዝንጀሮ ምን የሚል ይላሉ በለጥ የሚላው ምን ካለው ብር ካለ ግን አይደለም የእግዚአብሔር ሐሳብ እሱ አይደለም የመጽሐፍ ቅዱስም ትእዛዝ እሱ አይደለም ስለዚህ ውስጣዊን ውበት ተመልከቱ ይላል ዮሐንስ አፈወርቅ ከዛ ቀጥሎ ደግሞ በትዕግስት መጠበቅ ምናልባት ያላገባችሁ ሰዎች ንብረትም የምትቸገሩ ስራም የምትቸገሩ ነገሮች እናንተ ባላችሁት መንገድ ያልሄደላችሁ ሰዎች ካላችሁ በትዕግስት ጠብቁ ቅድም እንዳልኳችሁ ኖህ መርከቡን ሰርቶ ከዛ ስንት ዓመት ረጅሙን ዓመት እግዚአብሔርን ጠበቀ ማንን ጠበቀ የተረጋጋች እግዚአብሔር የባረካት የቀደሳትን ሴት ማግባት ከፈለክ ተረጋጋና ጠብቅ እየዘመጥኩ እየዋሸ የብዙ ሴቶችን ህይወት እያበላሸ ሳይሆን እግዚአብሔርን በትዕግስትና በጽናት ሴት ልጅም ከሆንሽ በዝሙት እዛ ያልሽ የተባረከ ህይወት ፈልጋለሁ እንዴት ሆኖ በዝሙት የኖረች ሴት ምን አይነት ህይወት ሊኖራት ይችላል ሰይጣን ለተለተም ገላዋን በዝሙት የሚገለው ለምን ይመስላችኋል ስለዚህ የተባረከ ህይወት እንዳይትኖሪ ከሚያደርግሽ ነገር አንዱ በኃጢአት መዋጥ ትዕግስት ማጣት ምን ማጣት በተለይ ባለንጀራ ካላችሁ ክብሯን ያላጣች ሴት ካላችሁ ከነ ክብሯ እንድትቆይ መምከር ነው እንጂ እንዴት እንደሞኝነት እንዴት እንደኋላ ቀርነት ለእግዚአብሔር መታመን እንዴት እንደኋላ ቀርነት ይነገራል ስለዚህ ከነ ክብራችሁ ያላችሁ ሴቶች ካላችሁ ክብራችሁን ጠብቁ ከነ ክብሩ ያለ ወንድ ክብሩን ጠብቆ ቢሄድ እግዚአብሔር ዘንድ ይከብርበታል ከዛ ቀጥሎ ደግሞ በሃይማኖትና ስለዚህ በምን ጠብቁ በትዕግስት በምን ተናገሩ በምን በትዕግስት ቢዘገይም እግዚአብሔር የሚቀድመው የለም ስለዚህ በትዕግስት ጠብቁ ከዛ ቀጥሎ ደግሞ በሃይማኖትና በስነ ምግባር መጀመሪያ ማደግ ወጣት ሴት መጀመሪያ በሃይማኖትና በስነ ምግባር ማደግ አለባት በምንና በምን በሃይማኖትና በስነ ምግባር አንድ ወጣት ወንድ በሃይማኖትና በስነ ምግባር በየቀኑ ማደግ አለበት ከዛ ቀጥሎ ደግሞ በሃይማኖትና በስነ ምግባር ካደገ በኋላ ከዛ ቀጥሎ ደግሞ በጸሎት መትጋት በምን መትጋት ወዳጆች ሆይ መጠራታችሁን ሳይሆን መመረጣችሁን ታጸኑ ዘንድ ከቀድሞ ይልቅ ትጉ ይላል ከትላንትና ይልቅ በጸሎት መትጋት አለ አለበለዚያ ባለህበት ቦታ መቆየት አትችልም ያለህን ክብር እያሳጣ ይላል ንብረትን እያሳጣ ትዳርን እያሳጣ ሞገስን እያሳጣ ጸጋህን እያሳጣ ይላል
ጸጋህንና ክብርህን እያሳጣ እንዳይሄድ በየቀኑ በጾምና በጸሎት መትጋት። ጠዋት ስትወጣ በሰላም አውለኝ ብቻ ሳይሆን ማታ ደግሞ ስትገባ እግዚአብሔር ይመስገን፣ ተመስገን፣ ዛሬ ውሎዬ ቆንጆ ነው፣ ስራዬ ቆንጆ ነው፣ ያሰብኩት ነገር ተሳክቷል፣ ቢሳካም ባይሳካም እግዚአብሔር ይመስገን። ማን